ውዶቼ ማሮቼ እንዴት ናችሁልኝ? አንዱ ካልጋበዝኩሽ እያለ ሲያስጨንቀኝ እኔም መዳምን አስጨንቄ ከቤት ልወጣ ነው ማለት ነው። እስኪ አብረን እንወጣለን እናያለን ማለት ነው። እናያለን እንደዚህ ካልጋበዝኩሽ ብሎ ያስጨነቀኝንም ሰው አስተዋውቃችኋለሁ። አብራችሁኝ ዋሉ ዛሬ እንላችኋለሁ። ብሎግ እንግዲህ ብለን ጀምረናል። ይኸውላችሁ ጠዋት ተነሳው ሻወሬን ወሰድኩኝ። ከዛ እዚህ ጋር ጸጉሬን እንደ ነገሩ ጸጉር ቤት ምናምን መሄድ እንግዲህ ያው ጊዜም ስለሌለኝ ጸጉሬን እንደሚሆን እያደረኩት ነው ማለት ነው። እዚህ ጋር አቤት ይሄው ጸጉር ነው ነው እንጂ በኢየሱስ ስም ወጋው በሚለው እንግዲህ ጸጉሬን ሰራ እያደረኩኝ ነው ማለት ነው። እዚህ ጋር ደግሞ አብራኝ የምትሰራዋለች አንዳንድ ወሬዎችን እያወራንም ነው ማለት ነው። እዚህ ጋር አፌ የሚነቃነቀው እና ጸጉሬን ይኸውላችሁ እንደዚህ እንግዲህ ጉንጉን አድርጌው ሁለት ቦታ አይነት ነገር እየሰራሁት ነው። ከዛ በኋላ ላሲዞን አቤት እንዴት ነው የምለፈልፈው እናንተዬ! እኔ ለራሴ በቪዲዮ አሁን እያየሁት ነው። እና እዚህ ጋር ይኸውላችሁ በዚህ መልኩ ጸጉሬ የተሰራ ማለት ነው። ዋው ይሄ አማረብኝ ምንም አይደለም እናንተዬ፣ እንደፈራሁት አይደለም። ጸጉሬንም በዚህ መልኩ አስያዝኩት ማለት ነው። ከዛ እዚህ ጋር በቃ ልወጣ ነው እና እየመጣው ነው ምናምን ብሎ ደወለልኝ። ፏፏፏፏ እያልኩኝ ነው። ዋው አምሮብኛል፣ የምር አምሮብኛል። እና እዚህ ጋር ንብረቶቼን ያዝኩኝ። በቃ ቦርሳዬ ምናምን ያዝኩኝ ፏልኩኝ ማለት ነው። ያ ሁሉ ጊዜም የማይረሳ ነገር አለ። ኮፊ ካልተጠጣ በቃ ቀኑ ቀን አይሆንም ማለት ነው። ለዚህ ስሬዋ ልጠጣ ነው። እዚህ ጋር ቡና የማፍላት ሰዓት ስለሌለኝ ኮፊ አፈላውኝ እና ኮፊ እየጠጣው ልሄድ ነው ማለት ቺርስ ልወጣ ነው። ዋው አምሮብኛል የምርና በዚህ መልኩ ቻው ብዬ ቤተሰቦቼን ተሰናብቼ ከቤት ወጣሁ። እናንተዬ እንዴት ነው የሚሄደው? ሸፈፍ አይደል እንዴ የምለው ወጋውሽ እና እላችኋለሁ። ሸፈፍ እያልኩኝ መሄዴን ቀጠልኩኝ ማለት ነው። እዚህ ጋር አንድ ሰው አስቆመኝ። እያወራን ወደ ኋላ ዞሬ እሺ ምናምን ተባባልን። ወጣሁኝ ማለት ነው። አቤት ፀሐይዋ ልነግራችሁ አልችልም። የዱባይ ፀሐይማ ትለያለሽ። ጌታን ሌላ ሀገር ከምንወጣው ፀሐይ ትለያለሽ። በዚህ መልኩ ወደ ታክሲ እየሄድኩኝ ነው ማለት ነው። እና ዱባይን በጣም ነው የምወዳት። እና እዚህ ጋር ታክሲው መጣ። ታክሲ ውስጥ ገባሁኝና ፈገግ ብዬ እቺን ውቢቷን ዱባይ እያየሁኝ ጉዞዬን ቀጠልኩኝ ማለት ነው። እና ውቢቷን ዱባይ እያየው እዚህ ጋር አንድ የምጠብቀው ሰው ነበረ አገኘውኝና ሱጎር አልኩኝ ማለት ነው። የሆነ ነገርማ መጀመሪያ ልሸማምት ብዬ ገባውኝ። እያየውኝ ነው እዚህ ጋር ዋው ይሄ ያምራል እያልኩኝ ትንሽ ነገር ነው የምገዛው። ግን ያው ታውቃላችሁ ሴሊሱ ከገባች ምንም ማትፈልገውን ነገር ሁሉ ነው የምታየው። እዚህ ጋር ቢጃማ ምናምን እያየውኝ ነው። እና በዚህ አጋጣሚ ደግሞ አንዳንድ ነገር ብነግራችሁ ነገር ጋይስ እንደምንም ብላችሁ ሱቅ ለመሄድ ሞክሩ እንጂ ዝም ብላችሁ ምኑ አትገዛዙ ከኦንላይን ላይ ማለት ነው። እኔ ብዙ የምገዛው ነገር የለም። ዝም ብዬ ይኸው ዞር እያልኩኝ ነው ማለት ነው። እና ቦርሳና ጫማ አይቼ ማለፍ አልችልም። ባልገዛ ለራሱ በቃ እንዴት ነው ያምራል አያምርም ምናምን ብዬ ይዤ ምናምን ዞር ብዬ የምመልስ ሰው ነኝ። እና እዚህ ጋር እያየውኝ ነው ማለት ነው። የሆነ ነገር እያየውኝ ነው። እና በዚህ መልኩ ሱቅ ውስጥ ዞር እያልኩኝ የተለያዩ ነገሮች እያየውኝ ያው እንዳልኳችሁ ቦርሳና ጫማ አይቼ ማለፍ አልችልም። ብገዛም ባልገዛም በቃ ለከቼ ምናምን ነው ማለፍ መፈልገው። ሁሌም የቦርሳና የጫማ አድናቂ ነኝ። እና ሱቅ ውስጥ በዚህ መልኩ ዞር አልኩኝና በቃችን ቦርሳ ሸመትኩኝ። አነስ ያለችና ስልክ ምናምን ብቻ ነው የምትይዘው፣ ግን ይሁን ታምራለች። የሆነ ነገሯ ደስ ይላል። እዚህ ጋር ዋሌት መግዛት ፈልጌ ነበረ። መግዛት የምፈልገው ዋሌት ደግሞ ሳሳ ያለ ነገር ነበረ፣ ማግኘት አልቻልኩኝም። ከዛ በኋላ በዚህ መልኩ ወጣሁኝና ጉዞዬን ቀጠልኩኝ ማለት ነው። እና እዚህ ጋር ምሳ ሰዓት ደርሷል። በቃ ምሳ እየራበኝ ነው የሚለው ነገር አይገልጸውም። ከዛ እቺን ውቢቷን ዱባይ እያየውኝ ጉዞዬን ቀጠልኩኝ ማለት ነው። ዱባይ እንዴት እንደምታምር በኢየሱስ ስም ልነግራችሁ አልችልም። የምር ፀሐይ ባይኖር ዝም ብለሽ ዞሪ ነው የሚለው።
እና እዚህ ጋር ደግሞ በቃ ምግብ የሆነ ሙዚቃ ሹፌሩ እየከፈተ ጉዟችንን ቀጠልን ማለት ነው። ወደ ሬስቶራንት ሄድን ማለት ነው። ከዛ እዋት ውቢቷን ዱባይ ከዛ በቃ አልኳችሁ ለዱባይ የሚመጥን ዘፈን ከፍቶልኝ ዋው እንዴት ደስ እንደሚል እና በቃ ዱባይን በዚህ መልኩ እያየዋት አይ እንዴት እንደምታምሪ ምናምን እያልኩኝ በውስጤ እና ጥሩ ነገር ባየው ቁጥር ለሀገሬ ነው የምመኘው። ምን አለ በቃ ሀገሬ እንደዚህ ሰላም የተረጋጋች ሆና ምናምን ያቺን ውብ ሀገር ሰላም ያላት ሀገር ብትሆን ምናምን እያልኩኝ በውስጤ እያንጎራጎርኩኝ በሙዚቃውም ደስተኛ ሆኜ ሬስቶራንት ደረስኩኝ ማለት ነው። ሬስቶራንት ከደረስኩኝ በኋላ በዚህ መልኩ ቁጭ አልኩኝ። የሄድኩት ዱካም ነበረ፣ ትልቁ ዱባይ ያለው ዱካም ነበረ የሄድኩት። በዚህ መልኩ ጄኒ የታጠብኩኝ ነው ምሳዬን ልበላ ማለት ነው። ከዛ እዚህ ጋር ፊሊተሩ ጠፋ። አረው ፊሊተር ናምቢ ወደ ስመለስ ወደሱ ያው በራ ፊሊተሩ። አይ ፊሊተር እንደው ፊሊተር እኮ ጉዳ መጣ ጋይስ። ከፊታችን ላይ ብድግ ሲል በቃ የሚሰማን ስሜት ባልቺት እንዳረገብን ነው የምንቆጥረው። እና እዚህ ጋር ክትፎ ነበር ያዘዝኩት። ክትፎ የመጣ ማለት ነው። ይሄ ሰውዬ ባለትዳር መሆኑን ሳይሆን አይቀርም እናንተዬ። ምሳ ጋበዘኝ ሰውዬ መታየት አይፈልግም እና አይ በቃ ካልታየማ ምን ይደረጋል እንደምንም ብዬ ወደ በኋላ አሳያችኋለሁ እንዴ እንደዚህ ማንላቀቅም በሚለው ክትፎዬን በዚህ መልኩ በተረጋጋ መልኩ መብላቴን ቀጠልኩኝ ማለት ነው። እና እንደዚህ ዘና ፈታ ብዬ ክትፎዬን እያልኩኝ አጫወትኩት አልኳችሁ። በስማ እንዴት አባቱ እንደሚጣፍጥ የምሬን ነው መላችሁ። እኔ ስጋ ካየውኝ በቃ ምን ልበላችሁ በጣም የስጋ አፍቃሪ ነኝ። በተለይ ክትፎ በቃ ክትፎ ዶሮ ወጥ በጣም ነው የምወደው በጣም ማለት ነው። እና አንዴ ጎመኔን አንዴ ክትፎዬን እያልኩኝ በቃ አልኳችሁ አጣጣምኩት። እና እሱንም ብላ ወንድም አለም ብላ እያልኩት እሱ ክትፎ አይወድም ጥብስ ነው ያዘዘው ለራሱ። እና ብላ እየተባባልን ቀጠልን ማለት ነው። እኔ ሰው ማጉረስም ሰውም ሲያጎርሰኝ አልወድም። ሁሌ ለማገኛቸው ሰዎች ሁሉ እንደዛ ነው ምለው። እኔ መጉረስ አልወድም፣ ሰውም እንዲያጎርሰኝ አልፈልግም፣ እኔም ሰውን አላጎርስም እላለሁ ብዙ ጊዜ አልወድም። እና በዚህ መልኩ እያጣጣምኩት ነው አልኳችሁ እንዴት አባቱ እንደሚጣፍጥ። ከዛ እዚህ ጋር እንጀራና ዳቦውን ትቼ ቆጮና ክትፎውን አጫወትኩት። አለቀ ማለት ነው። በዚህ መልኩ በስማ ጣባው እኮ ነው የቀረው ሄደን እና እዚህ ጋር ደግሞ ቡና አዘዝን። አቤት አልኳችሁ በቃ ቦታ ቀይረን ቡና አዘዝን። ይሄ የቤት በሚመስል ድባብ ነው ቡናው ራሱ የመጣው። እጣኑ ምኑ ህንሻው እንዴት እንደሚያምር፣ ሙዚቃው ደግሞ በቃ ተውት ከቡና ቁርሱ ይሻላል። እንዴት አባቱ ደስ በሚል በቴዲ ሙዚቃ ቡናችንን እየጠጣን እንግዲህ በደንብ ልቀርጽ አልቻልኩኝም። ሰዎች ነበሩ ጎኔ ላይ። ሰው ካሜራ ውስጥ መግባት ይፈራል ታውቃላችሁ። በዚህ መልኩ ቀረጽኩኝ፣ ግን ሰብስክራይብ እያደረጋችሁ ነው ጋይስ። ከዛ በዚህ መልኩ ከሬስቶራንቱ ወጣው ማለት ነው። ያው ነው ዱካም ማለት እና በዚህ መልኩ ፀሐዩ ወዝ እያደረገኝ ወደ አመሻሽ ላይ ወጣን ማለት ነው ከሬስቶራንቱ። ከዛ በኋላ ለምን የሆነ የሚያካይተው ነገር እንጠጣ ሲል አይ ከረክ እንጠጣ ብዬው ከረክ ለመጠጣት ወደ አመሻሹ ላይ ወደ ሆነ ቦታ እየሄድን ነው ማለት ነው። እስካሁን ዱባይን ዛሬ ዞርኳት ነው ምላችሁ። አንዳንዴ ለራሳችሁ ጊዜ ስጡ፣ የምሬን ነው ምላችሁ። መገባበዝ ባይኖር ቢጋብዛችሁ ሰው ባይኖር ለራሱ አንዳንዴ ወጥታችሁ ለራሳችሁ ፈታ ዘና በሉ፣ ንፋስ ተቀበሉ፣ ብሉ፣ ጠጡ። ህይወት አጭር ናት፣ የምሬን ነው ምላችሁ። ነገ ሀገር ስገባ የሚባል ነገር የለም። ዛሬን ነው መኖር። እና እዚህ ጋር ከረክ ልጠጣ የሆነ ቦታ ቁጭ አልኩኝ ማለት ነው። እና ምንም አይነት ሰው የለም፣ ብቻዬን ዛሬ ለራሴ ጊዜ ሰጥቼ ነው ቀኔን ያሳለፍኩት እላችኋለሁ። ቀኔን ቀን አደረግኩት በቃ። እዚህ ጋር አመሻሹ ላይ ቁጭ ብያለሁ ከረክ ልጠጣ። እና እንደዚህ እንደ ኢትዮጵያ የሆነ በረንዳ ነገር የለም፣ ደጅ ላይ ነው ቁጭ ያልኩት። እዚህ ነው ከረኩን ልጠጣ የተቀመጥኩበት ቦታ ላሳያችሁ ያክል ነው። እና ሰብስክራይብ አድርጉኝ ጋይስ። ለራሳችሁ ጊዜ ስጡ፣ ፈታ ዘና በሉ። ህይወት አጭር ናት። ሁል ጊዜ ልጄ ቤተሰቤ ነው። የአረብ ሀገር ኑሮ ህይወት ከሆነ አንዳንዴ ለራሳችሁን ጊዜ ስጡ። እሺ ወጣ በሉ፣ ዘና በሉ።
የምትፈልጉትን ነገር አድርጉ። ሁሌ ባይሆንም አንዳንዴ ግን ግድ ነው። እና እዚህ ጋር ከረኬን ጠጣውኝ አልኳችሁ። ደጅ ስትቀመጡ ሙቀቱ ሙቀት ነው። ቀለጥኩላችሁ። የውላችሁ እንዲላበላብ ሆኛለሁ። መሸ። ከዚህ በኋላ እንግዲህ ወደ ቤት ነው የሚኬደው ጋይስ። የውላችሁ በሰላም ቤት ይደርሻለሁ። ውድድ ነው ማደርጋችሁ። እንዲህ ፈገግ ብዬ ፈንዲሻ መስዬ ነው ወደ ቤት የገባሁት። አሪፍ ቀን አሳለፍኩኝ። እናንተም ወጥታችሁ ዘና ፈታ በሉ። መጋበዝ ከፈለጋችሁ አንዳንዴ እኔንም ጠርታችሁ ጋብዙኝ። አመሰግናለሁ።